ፊልሙ የሚጀምረው ሴራ የምትባል እጅግ ባለጸጋና ተቀማጥ ላይ ያደገች ወጣትን እያየን ነው። የራሷን አልጋ እንኳን በራሷ የማታነጥፍ ጠዋት በስልክ እንድትቀሰቅሳት እንኳን ሰው የተቀጠረላት ልጅ ስትሆን የምትኖረውን በአባቷ ባለ 5 ኮከብ ሆቴል ውስጥ ነበር። የአባቷ ሆቴል በቴክኖሎጂ የረቀቀና ሁሉንም ነገር በሪሞት ኮንትሮል የምታዝበት ስለሆነ መጋረጃዋ ሳይቀር በሪሞት ተከፍቶ የውጭውን ገጽታ ያሳያታል። በስልክም ሌላ ሀብታም ፍቅረኛዋን እያዋራቸው አባቴ በሆቴል ውስጥ የስራ ድርሻ ሊሰጠኝ ሞከረ። እኔ ግን ታውቃለህ ምንም አይነት ድካም ያለበት ስራ መስራት አልፈልግም። ረዳቷን ሙሉ ቡድኑን ይዘው መጥተውም አባትሽ አንቺ እንድንከባከብሽ ልኮን ነው በማለት የዓለማችንን ምርጡን ቀሚስ ለማልበስና ቆንጆ የተባለውን ሜካፕ ለመስራት ይረባረባሉ። በሌላ በኩል ታዲ ተባለው ልክ እንደ ሰው ተቀማጥሎ ያደገና ዋና ስራውም በኢንስታግራም ላይ ታዋቂ ወይም ኢንፍሉዌንሰር መሆን የሆነ ፍቅረኛዋን እናየዋለን። እሱም ለሴራ ባክሽ አባትሽ የሰጠሽን ስራ ታዩና ሶሻል ሚዲያ አካውንትሽን አሳድጊው። ከዛም ጄክ የተባለ ጠንክሮ የሚሰራና የስራ ስነ ምግባር ሴት ያለው ወጣትን እናያለን። ጄክ የመክሰር አደጋ የተጋረጠበትን ትንሽ የክረምት መዝናኛ በላ ማዳን የሴራን አባት ሚስተር ቤልሞንትን የገንዘብ ድጋፍ ለመጠየቅ ቢመጣም ባለሀብቱ ሚስተር ቤልሞንት ግን የጄክን ጥያቄ ውድቅ በማድረግ ያሰናብተዋል። ትንሽ የባንክ ኪሳራ ብቻን ያጋጠመን ይህ ትንሹ መዝናኛችን ወደፊት ትልቅና ውድ የሆነ ሪዞርት እንደሚሆን እርግጠኛ ነኝ ቢልም ሀሳቡን ውድቅ ያደርገዋል። በሌላ በኩል ሴራ ዝንጥ ብላ ከነ አጃቢዎቿ ፍቅረኛዋን ለማግኘት ወደዛው ትመጣለች። ጄክ በብስጭት ከቢሮ ሲወጣም በአጋጣሚ ከሴራ ጋር ተጋጭቶ ውድ ልብሷን ያቆሽባታል። ሴራ ብትቆጣም ጄክ ግን ይቅርታ ብሎ ጋርዶቿ ተቆጥተው ይሄዳል። ሴራም ከፍቅረኛዋ ታድ ጋራና ከአባቷ ጋር ሆና ምግባቸውን ሲመገቡ አባትየውም ታድ የኦንላይን ቢዝነስህ እንዴት ሆነ? ሴራም በመሃል ገብታ አባዬ ቢዝነስ እኮ አይደለም እሱ እኮ በራሱ ብዙ ተከታዮች ያሉት ታዋቂ ሰው ነው ስትል አባትየው ጋብቻቸው እንደማይቀበለው ከፊቱ ያስታውቅበታል። ግን ልጁን በጣም ስለሚወዳት ብቻ ምርጫዋ ለመደገፍ ዝም ይላል። ጄክ ወደ ቤቱ ሲመለስም የሚስቱን እናትና ልጁን ያገኛቸዋል። ጄክ የሚስቱን ሞት መርሳት አቅቶት በጣም ስለሚያዘን ከእሷ ጋር ያረጋው የነበረውን የገና ምኞት የመግለጽ ስርዓትን አሁን ብቻውን ለማድረግ ፍላጎት ያጣና አብሯቸው እንደማይሄድ ይነግራቸዋል። ለልጁም በቃ አንቺ ከሷ ጋር ሄጅና ለኔም ተመኝልኝ ስላት የሚስቱ እናትም የሄድክበት ስብሰባ እንዴት ነበር? የመጨረሻ ድል ነበረ። ሚስተር ቤልሞንት ግን አልተስማማም። የባንኩ ዕዳ በጣም ከባድ ነው። የሞተችው የሚስቱ እናት ግን ታገስና ጸልይ፣ ፈጣሪ ሁሉንም ነገር በመልካም ያጠቃልለዋል በማለት ታጽናናዋለች። በሌላ በኩል ሚስተር ቤልሞንት ለሳምንት ያህል ለስራ ወደ ውጪ እንደሚሄድ ለሴራ ይነግራታል። ሴራም እናቷን 5 ዓመቷ ያለች ብታጣትም አባቷ ለእናቷ የገዛውን ስጦታ አስታዩ ግን ትስታቸው ይቀሰቀስባታል። አባቷን አቅፋወም ራስን ጠብቅ አባዬ። እሺ እኔ ልጅ ለአንድ ሳምንት ብቻ እኮ ነው የምቆየው፣ መሄዴን ሳታውቂው ነው የምመጣው። አባቷ እንደሄደ ታድ በዘመናዊ መኪናው ይመጣና ሴራን ይዞ ፎቶ ለመነሳት ወደ ተራራ ይወስዳታል። ሴራም ረዳቷን ለአንድ ሳምንት ካንተ ረፍት ፈልጋለሁ፣ ማንም እንዲረብሸኝ አልፈልግም። በሌላ በኩል ጄክ ትንሽ ሆቴሉ ለመዝናናት የመጡትን እንግዶች ለሰራተኛ ላለመክፈል ራሱ ወደ ተራራ ይወስዳቸዋል። እነ ሴራን ቦታው ላይ ደርሰው አደገኛ በሆነው በረዶ ላይ በሞተር ነገር ሄዳሉ። ታድ ሴራን ፎቶ ሲያነሳት ይቆይና ድንገት አቁሞ ለሴራ የጋብቻ ጥያቄ ለማቅረብ ይሞክራል። ነገር ግን የጋብቻ ጥያቄው ለፍቅር ሳይሆን በሶሻል ሚዲያ ላይ ብዙ ላይክ ለማግኘት የታቀደ ነበር። ሴራን በደስታ ተቀብላ ብዛ ፎቶዎቻቸውን ተነስተው ይለቁታል። በድንገት ደግሞ እነ ሴራ ጋር ኃይለኛ ነፋስ ሲነሳና ሴራ ሚዛኗን ስታ ታድ ሊይዛት ቢሞክርም ውዱ ቀለበት ብቻ እጁ ላይ ቀርቶ እሷ ትንሸራተታለች። ካጋጠማት አደጋ በኋላም ራሷን ስታ ትወድቃለች። በዛው ሰዓትም ጃክ አካባቢውን እያስጎበኘ ያለ ራሷን ስታ የወደቀችውን ሴራን ያገኛታል። ቶሎ ብሎ ወደ ሆስፒታል ቢወስዳትም ከሕክምና በኋላ ግን ዶክተሯ ሴራ በደረሰባት አደጋ ማንነቷ ሙሉ በሙሉ ረስታዋለች። ስሟን እንኳን አታውቀውም። ወደ ውስጥ ገብታው ሳያወተም ሴራን እየለፈለፈች ያገኟትና ኦፊሰሩም በዚህ በዓል ውስጥ ቤተሰቦችን ማግኘት ከብድናል፣ ስለዚህ በዓሉ እስካልፍ እዚሁ ቆይ ሲል ቀበጧ ሴራ መታገስ አቅቷት ትጮኻለች። ጃክ ማንነቷን ባያውቀውም ወደ ሆቴሉ ሊወስዳትና ሊንከባከባት ይወስናል። ምንም እንኳን ባላውቃትም በበዓሉ እዚህ ከምትቆይ ወደ እኔ ጋር በወስዳት ይሻላል። ዶክተሯም ይሻላል በቃ እዚህ ከመሆን ወጥተሽ የተለያዩ እንቅስቃሴዎችን ማድረግ ለትውስታሽ ይረዳሻል። ጃክም ሴራን ቀደም ብሎ ቢሮ ውስጥ ቢያያትም በዛ ጊዜ ግን ትልቅ ኮፍያና መነጽር አድርጋ ስለነበረ አሁን ሊያስታውሳት አልቻለም ነበር። የተቀማጠለችውና ምንም ስራ የማታውቀው ሴራም አሁን በዚህ ትንሽ ሆቴል ውስጥ ማንነቷን ሳታውቅ አዲስ ህይወት መጀመር ይኖርባታል። ጄክም ይህንን ልበሺ ብሎ የሰጣትም ሴራ ለመጀመሪያ ጊዜ በህይወቱ ያገለገሉና ርካሽ ልብሶችን ለብሳ በጄክ ሆቴል ውስጥ ማደር ትጀምራለች። ታደሞ በበረዶ ውስጥ ጠፍቶ ሲንከራተት ራልፍ የተባለ አንድ እንግዳ አዛውንት ቤት ይገባል። ሰውየውም ቡና መጠጣት ትፈልጋለህ? አዎ አታኝም እንዴ በብርዱ ልሞት እኮ ነው ብሎ ይቀበለዋል። በማግስቱ ጠዋት ሴራ ስትነቃ ሁል ጊዜ የምታየው የሚያምር ተፈጥሮ ሳይሆን ማንነቷን ለማስታወስ ብትሞክርም ሳትችል ትቀራለች። የጄክ ልጅ መታ ትተዋወቃትና መቼም ያለ ስም መቆየት አትችይም እኮ ከአሻንጉሊቴ ስሞች ውስጥ አንዱን ምረጪ ብላ የሁሉንም ስትነግራት ሳራ የሚለውን ስም ትመርጣለች። ወደ ታች ወርደውም ራሷ ቁርስ ለመስራት ብትሞክርም እሱ የለመደችው ሰው ማዘዝ ብቻ ስለሆነ እንቁላል እንኳን መጥበስ አቅቷት ሁሉንም ነገር ታበላሸዋለች። ጄክ ግን በደግነት ፈገግ ብሎ
አይዞሽ አንቺ ለምን ከልጅ ጋር አትቀመጪም? እኔ ሁሉንም ጨርሰዋለሁ ይላትና ትናንትና እጅግ ውድ የሆኑ ምግቦችን ስትመገብ የነበረችው ልዕልተም ዛሬ ግን የድሆች ምግብ ለእኛ ግን የሀብታም የሚመስለውን በደስታ መመገብ ትጀምራለች። በአባቱ ሆቴል ውስጥ ደግሞ ረዳቷና ጥበቃው ክፍሏ ገብተው ሲፈልጓት አልጋዋ በሚገባ ተነጥፋ ያገኙታል። ረዳቷም ይቺ ልጅ አልመጣችም፣ ምክንያቱም ሴራ መቼም ቢሆን አልጋውን በራሷ ተነጥፍም በማለት እርግጠኛ ሆኖ ይናገራል። በሌላ በኩል ታድ በጫካ ውስጥ ካገኘው እንግዳ ሰው ጋር ሆነው ምግብህን ካላደንክ ትሞታለህ እየተባለ በጦር አድኖ እንዲበላ ይገደዳል። ጄክ ደግሞ ለሚስቱ እናት ስለ ሳራ ሁኔታ እያወራላት እያለ ሳራ በሆቴሉ ውስጥ ስራ በመጀመር ለማገዝ ተወስናለች። እዚህ መስራት የዶክተሯ እንዳለችው ትውስቴ እንዲመልስልኝ ሊያግዘኝ ይችላል። ነገር ግን የምትሰራው ስራ ሁሉ የሚያስቅና ግራ የሚያጋባ ብቻ ነበር። ልብስ ስትተኩስ ደግሞ ቀዳዳ ታረገዋለች። አልጋ ማንጠፉ ቀርቶባትም ልብሶችን ለማጠብ ስትሞክር ማሽኑን ከመጠን በላይ ሳሙና ሞልታው የጄክ ልጅ ጋር ትሄድና ልጅቷ ስለወደደቻት ጸጉሯን ስትፈታላት እናቷ እሷን ስትንከባከባት የነበረው በትንሹ ማስታወስ ትጀምራለች። ሆቴሉ ግን በሙሉ ባረፋ ተሸፍኖ ጄክ ያገኘውና እሷም ስራዋን ስታያዝና ተወጣና ፈረስ ታገኘም ምን ይሻለኛል የምሰራ ሁሉ ኩስተት ሆነ ብላ ሚስጥሯን ስትነግረው ጄክም እዛው አካባቢ ስለሆነ ይሰማታል። ከዛ ስትወጣም በኃይለኛው ተወድቅና ጄክ ሮጦ መጥቶ ያግዛታል። አብረን በዓሉን ለማክበር ብንወጣስ ብሏት ወደዛው ሄዳሉ። ሳራ በቦታው ውበት ተማርካ ከዚህ በፊት እዚህ ቦታ እንደነበርኩኝ ምንም ትዝ አይለኝም። ጄክም ልቡን ከፍቶ እውነተኛ ማንነቱ ሊነግራት ይወስንና ሚስቴ ከሞተች ብዙ ጊዜ ሆኗል። አሁን ደግሞ ሆቴሉን እናጣው የምንችልበት ከባድ የገንዘብ ችግር ውስጥ ነን። ይህ ሆቴል የሚስቱ አባት ተሰርጋቸው በስጦታ የሰጧቸውና በቤተሰባቸው ውስጥም ለሶስት ትውልድ የቆየ ትልቅ ትርጉም ያለው ቦታ እንደሆነ ይነግራትና ይህንን ቦታ በጣም ወደዋለሁ፣ ማጣት ደግሞ በጣም ይከብደኛል። በዚህ መሀልም እጅግ ትጠራቸዋለች። አንድ ደግ አዛውንት ደግሞ ሚስተር በልሞንት ለሴራ እናት ገዝቶት የነበረውን የሚመስል የልዑል ቅርጽ ነገር ለሳራ ያሳያትና ጄክም ገዝቶ ይሰጣታል። ከዛም ወደ ከተማው የገና በዓልን ለማክበር ሄደው ወደ ሆቴሉ ሲመለሱም ጄክ ሳራን ያንን የልዑል ቅርጽ ስታዩ የሆነ ነገር ያስታወሽ መሰለኝ። አዎ ነፍሷን ይማረውና እናቴን አስታወስኩኝ፣ ግን በጣም ደብዛዛ ትውስታ ነው። ስትሰናበተውም ከዚህ በፊት ተገናኝተን እንደማናውቅ እርግጠኛ ነኝ፣ ምክንያቱም አንተን የመሰለ ሰው አግኝቼ ቢሆን ኖሮ መቼ ማረሳህም ነበር ስትለው ጄክ በአድናቆት ያያታል። ከዛም ሳራ ትለወጥና ጠዋት ቀድማ ትነሳለች። አልጋዋንም በራሷ ተነጥፋለች። ቁርስ በማዘጋጀትም ትጎብዛለች። ከጄክ ቤተሰቦች ጋራም በደስታ መኖሯን ትጀምራለች። አንድ ቀንም አብረው በረዶ ሲሸራተቱ ሳራ በድንገት ባላንሷን አታ ልትወድቅ ስትልም ጄክ ደርሶ ህይወቷን ያድነዋል። በሌላ ቀን ደግሞ ሳራ የጄክን አማት ቢሮ ገብታ የእንግዶችን ትዝታና ፎቶዎችን የያዘውን መጽሐፍ ስታገላብጥ ታገኘታለች። መጽሐፉ ለሳራ ሰታተም ስትጨርሺ ቢሮ ውስጥ መልሺው ብላት ሳራ መጽሐፉን ስትመልሰም ዛፉ ላይ የሚሰቀል ትንሽ የሙሽራ ጌጥ ታገኛለች። ጄክ ሲመጣም ይህንን ለምን አልሰቀልከውም? እኔና ሚስቴ አብረን የገዛነው ነበረ። እሷ ከሞተች በኋላ ግን መልሼ ልሰቅለው አቅም አጣሁኝ። ከዛም ለችግረኛ ቤተሰቦች የሚሆን በጨዋታ መንገድ ዕቃ ማሰባሰቢያ ፕሮግራም ላይ ሊሳተፍ እንደሚሄድ ይነግራትና ሳራ ጄክ የራሱ ችግር ያለበት ሌሎች ለመርዳት በሚያደርገው ጥረት ልቧ ይነካና አብራው ትሄዳለች። እዛም አንዲት ሴት ወደ ሳራ ጋር መታ ጄክ ካገኘሻቸው ሰዎች ሁሉ እጅግ ደግ ሰው ነው። የእሱ እርዳታ ባይኖር ኖሮ የኛ የበጎ አድራጎት ድርጅት ከተዘጋ ቆይቶ ነበር። ለሁሉም ሰው ይረዳል፣ ለብዙ ድርጅቶችም ይለግሳል። ወደ ቤት ሲመለሱም ሁለቱም በፍቅር መቀራረብ ጀምሩና ጄክ ግን ምናልባት እንደዚህ ማድረጋችን ትክክል አይደለም፣ ምናልባትም ቀድመሽ ልታገቢው ታሰበልሽ ሰው ሊኖር ይችላል። ሳራ ወደ ክፍሏ ስትሄድም የጄክን ጨዋነት እያደነቀች በደስታ እንቅልፍ ይወስዳታል። በማግስቱ ጠዋትም ሳራ የጄክን የሚስት እናትም ሆቴሉን ከኪሳራ ለማዳን ከዚህ በፊት በሆቴሉ ያረፉ እንግዶችን በሙሉ በማነጋገር ሆቴሉ እንዳይዘጋ እርዳታ እንዲያደርጉን ጠይቃቸው። ጄክ ግን ይህንን ሲሰማ እርሱ ኩሩ ሰው ስለሆነ የሰውን እርዳታ መቀበል እንደማይፈልግ ይናገራል። ሚስቴ መንከባከብ እችላለሁ፣ ነገር ግን እሷን እንድትከባከበኝ አልፈልግም። ሳራ በዚህ ንግግሩ ተበሳጭታ ጮኻበት ጥላው ስትወጣም ጄክ ሊያስረዳት ቢሞክርም በንግግሩ መሃል ግን ተስፋ ቆርጦ ይተዋታል። ከዛ ማማቱ ወደ ቢሮ ሄዳም ጄክ አንተ ጥሩ ሰው ነህ፣ ከልጄ ሞት በኋላ ልብህን ለፍቅር አትዝጋው፣ ልጅም ቢሆን ይቅር ትልሃለች፣ ህይወትን መኖር አለብህ። በሌላ በኩል ሳራ ሆቴሉን ጥላ ለመሄድ ብትወስንም የጄክ ልጅ ግን ለምን እንድትቆይ ታደርጋታለች። ጄክን በመጨረሻ ያችን የሙሽራ ጌጥ የገና ዛፍ ላይ ይሰቅላታል። ይህም ካለፈው ትዝታ ወጥቶ አዲስ ህይወቱን ለመጀመር መዘጋጀቱን የሚያሳይ ምልክት ነበር። ከዛም ጄክ በሳራ ሀሳብ ተስማማ። የገና ዋዜማ የድግስ ጥሪ አዘጋጅተው ወረቀቶችን ማተም ይጀምራሉ። በሌላ በኩል ጫካ ውስጥ የጠፋው ታደ ማዳኙ ሰውዬ ስለ ጫካ ህይወት ቪዲዮዎችን መስራት ብትጀምርኮ በጣም ታዋቂ ትሆን ነበር። በተመሳሳይ ሰዓትም የሴራ አባት ሚስተር ቤልሞን ወደ ሆቴሉ ተመልሶ ልጁ የት እንዳለች ባለማወቃቸው በረዳቶቹ ላይ ናድድና ፖሊስም እንዲፈልጋት ያዛል። ለድግሱ የሚሆን ልብስ በማጣትም ሳራ በመስታወቱ ፊት ቆማ ስታስብ የጄክ የሚስቱ እናት በጣም የሚያምር ልብስ በስጦታ ታመጣላታለች። በፖሊስ ጣቢያው በኩል ደግሞ ታር ተገኝቶ ይመጣና ሚስተር ቤልሞንትን ሲያገኘው የተፈጠረውን ሁሉ ማስረዳት ይጀምራል። ፖሊሱም ከንግግራቸው ቦታውን አውቆት ልጅ ያለችበትን ቦታ አውቀዋለሁ። በጄክ ሆቴል ውስጥ ደግሞ ድግሱ ይጀምራል።
ሳራ በስጦታ ያገኘችውን ልብስ ለብሳ ደረጃውን ስትወርደው ጄክ በአድናቆት ደርቆ ይቀራል። ከዛም ሁለቱም በደስታ ተቀራርበው መደነስ ጀምራሉ። በድንገትም የከተማው ከንቲባ መጥቶ ይገርማቸዋል ብቻዬን አይደለም የመጣሁት ሲል ቀደም ሲል በሆቴሉ ያረፉ በርካታ እንግዶች ወደ ውስጥ መግባት ጀምራሉ። በደስታ ተስተናግደው ጄክም ለእንግዶቹ ንግግር ለማድረግ ቢሞክርም እርዳታ መጠየቅ ስለሚከብደው ሸማቀቃል። ነገር ግን አንዱ እንግዳ ተነስቶ ከዓመታት በፊት እዚህ መጥቼ ልጄን በነጻ ስኪንግ አስተምርኸዋል፣ እባክህን ቼክ ተቀበለኝ። ሌሎቹ ጥንዶችን መታብ ለሰርጋችን መክፈል አቅቶን እያለ አንተ በነጻ አስተናግደህናል፣ አሁን እንድንረዳ ፍቀድልን እባክህ ይሉትና ሁሉም እንግዶችና ከንቲባውም ጭምር የገንዘብ እርዳታ ያደርጋሉ። ከዛም የሳራ የጄክና የቤተሰቡ ደስታ ከመጠን ያልፋል። ጄክም ሳራ ለሁሉም እያስተዋወቀ ህይወቴን የቀየረችው ሴት እያለ ስለ እሷ ልብ የሚነካ ንግግር መናገር ጀምራል። ነገር ግን ወዲያው ታድና አባቷ ሚስተር ቤልሞንት በሩን ከፍተው ትገባሉ። ሴራ ብለው ሲጠሯትም ሳራ ትክክለኛ ስሟና ማንነቷን በድንገት አስታውሰዋለች። ታድ ስለ ጋብቻ ጥያቄውና ስለ ቀለበቱ ሲነግራትም ትዝታዎቿ ሁሉ እንዳለ ይመጡና ወደ ጄክ ዞር ብላም አዎ ከተራራው ወድቄ ነበር፣ አንተም ህይወቴን አዳንካው። ሚስተር ቤልሞንትም ጄክን ህይወቷን ስላዳንካው አመሰግናለሁ። ታድም አብሮ እንደነበረ ሰው ሁሉ እያጣደፈ ሲወስዳት ጄክና ልጁ አማቱንም ጨምሮ በሁኔታው ልባቸው ይሰበራል። ሴራ ወደ ቀድሞ የቅንጦት ህይወቷ ብትመለስም ልቧ ግን አሁንም ያለው ጄክ ጋራ ይሆናል። በጄክ ሆቴል የሚያሳልፋቸውን ጊዜያቶች ያየቻቸውን ፈገግታዎችና የሳያትን ደግነት ከአእምሯን መውጣት ያቅታታል። የግል ረዳቷ ወደ ክፍሏ ሲገባም ሴራ አልጋውን በራሷ አንጠፋው በማየቱ ይገረምና አባቷ ላዘጋጁት ጋዜጣዊ መግለጫ ውድ ልብሶችን ሲያቀርብላትም አይሆንም ዛሬ ቀለል ያለ ልብስ ነው የምለብሰው፣ ለቁርስ ውድ ምግብ ሲቀርብላትም አልፈልግም ቁርሴን ራሴ እሰራለሁ በማለት ከጄክ ቤተሰቦች የተማረችው ምግብ ታዘጋጃለች። በመግለጫው ወቅትም ጄክና ቤተሰቡ ሴራን በቴሌቪዥን በቀጥታ መከታተል ይጀምራል። ሴራ በመድረክ ላይ ቆማም የሰሜን ኮከብ ሆቴል ባለቤት የሆነውን ጄክንና ቤተሰቡ ማመስገን እፈልጋለሁ። ህይወቴን አድነው እስካገግም ድረስ በሚያምር ሆቴላቸው ውስጥ አስጠግተውኛል። ሁላችሁም ወደዛ ሆቴል እንድትሄዱ መክራቸዋለሁ። ነገር ግን ታድ መጥቶ ከእጮኛው ሴራ ጋር ለጉዞ እንደሚሄዱ ሲናገር ጄክ ተስፋ በመቁረጥ ያዝናል። ልጁ ግን አባቷን በማበረታታት አባዬ ለራሴ እኮ የገና ምኞት ተመኝቼ አላውቅም፣ አንተን ግን የምትንከባከብህን ሰው እንድታገኝ ሁሌ እመኝልህ ነበር። አንተና ሴራን አብራችሁ ስትሆኑ ምኞት የተሳካ መስሎኝ ነበር። ጄክ ይህንን ሲሰማ ወዲያውኑ ሴራን ፍለጋ ሮጦ ይወጣል። በሆቴሉ ውስጥ ደግሞ ሴራ አባቷን አባዬ ስራ መስራት ፈልጋለሁ ግን ካንተ ጋር አይደለም። አባቷም የፈለግሽውን አድርጊ ልጄ፣ አንቺ ደስተኛ ከሆንሽ እኔም ደስተኛ ነኝ። በሌላ በኩል ሊዘጋ የነበረ ሆቴል በሴራ መግለጫ በደንበኞች ይጨናነቃል። ታድ ሴራን አግኝቷትም ይቅርታ ታድ፣ ከዚህ በኋላ አብሬህ መሆን አልችልም፣ እንካ ቀለበትህ ለሌላ ሴት ይሆንሃል። እሱ የሚያሰበው ለስሜቱ ሳይሆን ስለ ሶሻል ሚዲያው ስለነበረ መለያየታችንን ቪዲዮ ልቅረጸው ብሎ ይጠይቃታል። ጄክ ወደ ሆቴሉ ሲደርስም ሴራ እንዳልሄደች አይና እዚህ ምን ታደርጊያለሽ? እዚህ ነው የምቆየው፣ የትም አልሄደም። በአንቺ ምክንያት ሆቴሌ በአንድ ቀን ሙሉ በሙሉ ተይዘዋል። ሴራ ፈገግ ብላም ታዲያ ይህንን ሁሉ ስራ የምታሰራው ሰው አያስፈልግህም? ጄክን በደስታ ያስማማል። ደግሞ አባቴ ለሆቴሉ ማስፋፋያ የሚሆን የገንዘብ ድጋፍ ለማድረግም ተስማምቷል ስትለው የጄክ ልጅና ሚስተር ቤልሞን ይመጣሉ። የጄክ ቤተሰብ ችግር ሙሉ በሙሉ ይፈታል። ሁሉም በገና ዛፉ ስር ሆነው በፍቅር ተቃቀፋሉ። የሳራና የጄክ የፍቅር ታሪክን በሚያምር ሁኔታ ሲቀጥል ፊልሙ ይጠናቀቃል።